እናቱ ማርገዟን ስታውቅ ልታስወርደው ተጣድፋ ሐኪም ቤት ሄደች። ዶክተሮች አይሆንም አሉ። ካለችበት የኑሮ ሁኔታ አንጻር ሌላ ልጅ መውለድ የማይታሰብ ነው። ዶክተሩ እምቢ ቢላትም እሷ ግን ተደብቃ አልኮል መጠጥ እየጠጣች ጽንሱን ልታጨናግፈው ሞከረች። ይህንን ሁሉ አልፎ ተወለደ። ቤተሰቦቹ ለፉ አዳሪ ናቸው። ጫማ የሚገዛለት እንኳን አልነበረም። ዘመዶቹ የጣሏቸውን አሮጌ ጫማዎች አድርጎ እግር ኳስ ይጫወት ነበር። ጓደኞቹ በአባቱ የጽዳት ሙያ እያሾፉ ልቡን ይሰሙት ነበር። ሌላውን ተዉት፣ አስተማሪው እንኳን ተማሪዎች በተሰበሰቡበት በአባቱ ድህነት ቀልዶበት ያውቃል። አባቱ ሰካራም፣ ወንድሙ ሱሰኛ ነበሩ። እሱም ትምህርት ይከብደው ነበር፣ ግን እግር ኳስ ላይ በረታ። ምን ያደርጋል፣ የልብ ህመም ያዘው። መሮጥ፣ መራመድ፣ ቁጭ ማለት እንኳን አቃት። ትንፋሽ አጣ። ዶክተሩ እግር ኳስ ያቁም ወይ ደግሞ የልብ ቀዶ ጥገና ይደረግለት አለ። ቀዶ ጥገናው ካልተሳካ ሊሞት ይችላል። ያኔ ደግሞ 15 ዓመቱ ነበር። ለታላቅ ህልሙ ሲል ቆራጥ መሆን ነበረበት። ምንም ሳያመነታ ቀዶ ጥገናውን አደረገ። አስገራሚው ነገር ከቀዶ ጥገናው በኋላ እንደው ፍጥነቱ ጨመረ። ታላቅ የመሆን ምኞቱ፣ ጥረቱ፣ ጽናቱ ተጨምሮ ዓለም የሚያከብረው የእግር ኳስ ተጫዋች ሆነ። የጎል ማሽን ይሉታል። ሚሊዮኖች የእሱን ማሊያ በፍቅር ይለብሳል። ሁሉም ሰው ያውቀዋል ከሚባሉ ጥቂት ሰዎች አንዱ ነው። ታውቁታላችሁ፣ የምድራችን ታላቁ አጥቂ ክርስቲያኖ ሮናልዶ ነው። አሁን የመጀመሪያው ቢሊዮነር የእግር ኳስ ተጫዋች ነው።